بسم الله الرحمن الرحيم. والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. አራት መሰረታዊ የሆነ የስነ ምግባርና ስነ ስርዓት መርሆችን የያዙ ነብያዊ ሐዲሶች። አንደኛ፣ በማይመለከትህ ጉዳይ አትግባ። ረሱል ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ሚን ሑስኒ ኢስላሚል መርኢ ተርኩሁ ማ ላ ያዕኒህ። የአንድ ሰው ከእስልምናው ማማር የማይመለከተውን ነገር መተው ነው። ትርሚዚ ሐሰን ብለውታል። ሁለተኛ፣ አንደበትህን ቆጥብ። ረሱል ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። በአላህና በመጨረሻው ቀን ያመነ መልካም ይናገር ወይም ዝም ይበል። ቡኻሪና ሙስሊም ዘግበውታል። ሶስተኛ፣ ለሌሎች መውደድ። ረሱል ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ لا يؤمن أحدكم حتى يحب لأخيه ما يحب لنفسه. عنداتشو أمنا أيبالم لراسو يوددون لوندمو اسكال ودد درس. بخاري زكبوتال. عراتين نفسا مكوتاتر. عند سو ود نبياتشن عليه الصلاة والسلام بممتات انديه بلوت ايقاتشو أوصني، قال لا تغضب، فردد مرارا قال لا تغضب. ይህ ሰው ረሱል ዓለይሂ ሰላቱ ወሰላም ዘንድ መጥቶ ምከሩኝ አላቸው። አትቆጣ አሉት። ደጋግሞ ሲጠይቃቸው አትቆጣ አሉት። ቡኻሪ ይዘግበውታል። የሰው ልጅ እንዲከበር ከሚያደርጉት ቁልፍ ምክንያቶች መካከል አንዱ መልካም ስነ ምግባር ነው። መልካም ስነ ምግባር እጅግ በርካታ ጥቅሞች ያሉት ውድ ነገር ነው። ለናሙና ያክልም የተወሰኑትን እንመልከት። አንደኛ፣ የትንሣኤ ቀን ወይም የውመል ቂያማ ሚዛናችን እንዲከብድልን ከሚያደርጉ ነገራቶች ውስጥ አንዱና ትልቁ መልካም ስነ ምግባር ነው። عن أبي الدرداء رضي الله عنه قال، كأبو الدرداء رضي الله عنه بتلالف حديث عن النبي صلى الله عليه وسلم قال، يا الله ملكتنيا عليه الصلاة والسلام انديه بلوال، ما من شيء أثقل في الميزان من حسن الخلق. كامارة سنة مقبار يبلت يوم القيامة ميزان لا يسكمد كف ما يدرقنا يمي كبر نقر اللم. ترمذي زقبوتان. ولتنيا ترو سنة مقبار يا الله وديتا لماغنيت كم يردو سببوش وسط عندنا وساينه. عن أسامة بن شريك رضي الله عنه قال، كأسامة بن شريك رضي الله عنه عند تلالفوا قال رسول الله صلى الله عليه وسلم، يا الله ملكتنيا عليه الصلاة والسلام انديه بلال، أحب عباد الله إلى الله أحسنهم خلقا. كالله باروች ውስጥ الله ዘንድ ይበልጥ ተወዳጆቹ ስነ ምግባራቸው ያማረ የሆኑት ናቸው። አልጃሚዕ ዘግበውታል። ሶስተኛ፣ መልካም የሆነ ምንዳ ወይም አጅር እንዲነባበርልን ከሚያደርጉ ነገራቶች ውስጥ አንዱ መልካም ስነ ምግባር ነው። عن عائشة رضي الله عنها أن رسول الله صلى الله عليه وسلم قال، كناتاتشن عائشة رضي الله عنها بتلالفوا حديث يا الله ملكتنيا عليه الصلاة والسلام انديه بلال، إن الرجل ليدرك بحسن خلقه درجات قائم الليل صائم النهار. عند سو سنمقبارو بما سامرو يتنسى عدار سيسجدو يادرونا كان سيصومو يوالو تنسو درجة ياغنيال. الجامع زقبوتال. أراتينيا ጀነት ከመግቢያ ሰበቦች ውስጥ ትልቁና አንዱ መልካም ስነ ምግባር። عن أبي هريرة رضي الله عنه قال،
ከአቡ ሁረይራ ረዲየላሁ ዐንሁ በተላለፈ ሐዲስ ላይ እንደተወሳው ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም عن أكثر ما يدخل الناس الجنة በአብዛኛው ሰዎችን ጀነት የሚያስገባቸው ነገር ምንድነው ተብለው ሲጠየቁ فقال تقوى الله وحسن الخلق አላህን መፍራትና መልካም ስነ ምግባር ናቸው በማለት መለሱ። وسئل عن أكثر ما يدخل الناس النار فقال الفم والفرج አብዛኛው ሰዎችን ጀሃነም የሚያስገባቸው ምንድነው ተብለው ሲጠየቁ አፋቸውና ብልታቸው ነው በማለት መለሱ። ትርሚዚ ይዘግበውታል። ወዳጆቼ መልካም ስነ ምግባርን ልክ ውድ የምንላቸውን ነገሮች ለማግኘት ጥረት እንደምናደርገው ሁሉ እሱንም ለመላበስ ጥረት እናድርግ። አላህ የመልካም ስነ ምግባር ባለቤቶች ያድርገን። ነቢያችን ዓለይሂ ሰላቱ ወሰላም ለሰዎች በአጠቃላይ ዘር፣ ቀለም፣ ሃይማኖት፣ ብሔርና ጎሳ ሳንለይ መልካም እንድንሆን አደራ ብለው አልፈዋል። ከዕለታት አንድ ቀን የሙእሚኖች እናት የሆኑት ኡሙ ሰለማ ረዲየላሁ ዐንሃ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም አጠገብ ተቀምጠው የአላህ መልእክተኛ ሆይ አንዲት ሴት በምድር ላይ ሳለች ሁለት ባሎች ኑሯት ቢሆንና እሷም እነሱም ሞተው ጀነት ቢገቡ ይህች ሴት ለየትኛው ባል ነው ጀነት ውስጥ ሚስት የምትሆነው በማለት ጠየቋቸው። በዚህ ጊዜ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በብዛት ጾም ለሚጾመው ወይም በብዛት ሰላት ለሚሰግደው ወይም ሰፊ ዕውቀት ለነበረው ወይም ብዙ ምጽዋት ወይም ሰደቃ ለሚሰጠው ነው የምትሆነው በማለት መልስ አልሰጧትም። ይልቁንም እርሷ ዘንድ ይበልጥ መልካም ስነ ምግባር ወይም ጠባይ ለነበረው ነው በማለት የስነ ምግባርን ታላቅነት ነግረዋታል። ይህች ሴት ለዚያ ሲመለከታት ፈገግታ ለማይለየው የምታደርስበትን መከራ በትዕግስት የሚያሳልፍ ብዙ ጊዜ ለማይቆጣባት ስትናገር ስርዓት ለሚይዘው ሰው ነው የምትሆነው ሲሏቸው ኡሙ ሰለማ ረዲየላሁ ዐንሃ በጣም ተገርመው ተመለከቷቸው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ኡሙ ሰለማ ሆይ ስነ ምግባር እኮ የምድራዊውን ሕይወትና የአኺራውን ሕይወት መልካም ነገሮች ይዞ ሄዷል አሏቸው። አዎ መልካም ስነ ምግባር በዱንያ ላይ ይዞ የሄደው መልካም ነገር ነው። በሰዎች ልቦና ውስጥ ውዴታን ማግኘትን ሲሆን በአኺራ ደግሞ ጥቂት ሥራ ሰርቶ ትልቅ ምንዳን ከአላህ ስብሓንሁ ወተዓላ ዘንድ መፈለግን ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደዚህ ብለዋል፣ ከመልካም ስነ ምግባር የበለጠ ሚዛን የሚደፋ ከባድ ነገር የለም። በሌላ ዘገባ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ስለ መጥፎና መልካም ነገሮች ተጠይቀው እንዲህ ብለዋል፣ መልካም ተግባር ማለት መልካም ስነ ምግባር ነው። ሙስሊም ዘግበውታል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጀነት በብዛት ስለሚያስገቡ ነገሮች ተጠይቀው ሲመልሱ በብዛት ጀነት የሚያስገቡ ነገሮች አላህን መጠንቀቅና መልካም ስነ ምግባር ናቸው በማለት መልሰዋል። ትርሚዚ ዘግበውታል። ይህ የሚያመለክተን መልካም ስነ ምግባርን መላበስ ጀነት ከሚያስገቡ ተግባራት መካከል ግንባር ቀደም ስፍራን እንደሚቀዳጅ ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከሁሉም ሰዎች ጋር መልካም ግንኙነት ነበራቸው። ሁሉንም እንደየሁኔታቸውና ደረጃቸው በመልካም ሁኔታ ያስተናግዱ እንደነበር ታሪካቸው ያስረዳል። ከዚህ አልፎም ማንኛውም ሰው በእሳቸው ዘንድ ተወዳጅ እንደሆነ ይናገሩ ነበር። በነቢያችን ዓለይሂ ሰላቱ ወሰላም ዘንድ የመወደድን ጸጋ ማግኘት
ምን ያህል ወደር የማይገኝለት ታላቅ ክብር እንደሆነ ለማንም ግልጽ ነው። እኛም ይህን ነቢያዊ ፈለግ ወይም ሱና ተከትለን ሰዎችን እንደምንወዳቸው በግልጽ ብንነግራቸው ምን አይነት ስሜት ሊሰጣቸው እንደሚችልና እኛም በእነርሱ ዘንድ ልናገኝ የምንችለውን ታላቅ ስፍራ ላፍታ እናስብ። አንድ ክስተት ልጥቀስ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከሰሓባቸው ከዓምር ኢብኑ አልዓስ ረዲየላሁ ዐንሁ ጋር የነበራቸው መልካም ግንኙነት ይህ ነው ተብሎ የሚገለጽ አልነበረም። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሲጠሩት እንኳ ውብ በሆነ ቁልምጫ ነበር። እሳቸው በተቀመጡበት ስፍራ ዓምር ኢብኑ አልዓስ ረዲየላሁ ዐንሁ ከመጣ ቦታ ያስፋፉ ነበር። ዓምር ረዲየላሁ ዐንሁ ከተናገሩ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዝም ይሉ ነበር። ዓምር ረዲየላሁ ዐንሁ ከእሳቸው ጋር ሲነጋገሩ እንኳ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጀርባቸውን ከመስጠት ይልቅ ነቢያዊ ውብ ፈገግታ በተላበሰ ፊታቸውን ወደ እርሱ በማዞር ያዳምጡ ነበር። በዚህም የተነሳ ዘወትር በተከበሩት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዘንድ እጅግ እንደሚወደድ አድርጎ ያስብ ስለነበር ከዕለታት አንድ ቀን የአላህ መልእክተኛ ሆይ አላቸው። እሳቸውም አቤት አሉት። በእርሶው ዘንድ እጅጉን የተወደደ ሰው ማን ነው ሲል ጠየቃቸው። ዓምር ረዲየላሁ ዐንሁ ይህን መሰሉን ጥያቄ የጠየቁት በውስጣቸው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዴት እንዲህ ብለህ ትጠይቀኛለህ? አንተ ስትመጣ እንድትቀመጥ ቦታ እንደማሰፋለህ፣ ስትናገር ዝም እንደምል፣ ስታናግረኝ ፊቴን ወደ አንተው አዙሬ እንደማናግረህ እያወክ ይሉኛል የሚል ምላሽ አስቦ ነበር። ነገር ግን የሰጡት ምላሽ ዓኢሻ ነች የሚል ነበር። እሱም የአላህ መልእክተኛ ሆይ ከወንዶች በኩል ነው ያልኩት በማለት ጠየቃቸው። እሳቸውም አባቷ አቡበክር ነው አሉት። ዓምርም ረዲየላሁ ዐንሁ የአላህ መልእክተኛ ሆይ ከእሳቸው ወይም ከአቡበክር በኋላስ ማን ነው ሲል ጠየቀ። እሳቸውም ዑመር ነው አሉት። ዓምርም የአላህ መልእክተኛ ሆይ ከእሳቸው በኋላስ ሲል ጠየቀ። እሳቸውም ዑስማን ነው አሉት። የአላህ መልእክተኛ ሆይ ከእሳቸው በኋላስ ሲል ጠየቃቸው። እሳቸውም ዓልይ ነው አሉት። አሁንም ቀጠለና ዓምር ረዲየላሁ ዐንሁ ከእሳቸው በኋላስ የአላህ መልእክተኛ ሆይ ሲል ጠየቃቸው። እሳቸውም ዓምር ነው ሲሉ መለሱለት። ዓምር ረዲየላሁ ዐንሁ እንደተናገረው እኔን መጨረሻ ላይ ይጠሩኛል በማለት አስቤ ነበር ብሏል። መልእክተኛው ዓለይሂ ሰላቱ ወሰላም ዓምርን እንዴት እንደሚጠሩት አስተውሉ። ከዚህ ጎን ለጎን ራሳችሁን በዓምር ኢብኑ አልዓስ ረዲየላሁ ዐንሁ ቦታ አስቀምጣችሁ በአላህ መልእክተኛ ዓለይሂ ሰላቱ ወሰላም አንደበትና በእሳቸው ዘንድ ከሰዎች ሁሉ በመጨረሻ ደረጃ ላይ እንደምትወደዱ ቢነግሯችሁ ምን ይሰማችሁ ይሆን? እኔ እንጃ። እኔ በቦታው ብሆን ምን እንደምሆንና ምን ሊሰማኝ እንደሚችል ልገልጽ በእጅጉ ይከብደኛል። ለዚያውም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደሚወዱኝ ተገልጾልኝ። አላህ ሆይ ያንተና የመልእክተኛህን ዓለይሂ ሰላቱ ወሰላም ውዴታና ፍቅር በልባችን ውስጥ አኑረህልን በአንተና በእሳቸው ዘንድ ከሞት በኋላ ባለው ዘለዓለማዊ ሕይወት ተወዳጆች አድርገን ያ አላህ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰዎችን የሚቀርቡት እንደ ሰዎቹ ሁኔታ እንደነበር ተአማኒነት ያላቸው ድርሳናት ያረጋግጣሉ። ለምሳሌ ከሴቶች ጋር በሚያደርጉት ውይይት ሴቶች በተፈጥሯቸው እዝነት፣ ርህራሄንና ትኩረትን የሚሹ መሆናቸውን ጠንቅቀው ስለሚያውቁ ውይይታቸው አሊያም ምክራቸው የእነዚህን የሴቶች ተፈጥሯዊ ባህሪያትን
ትኩረት ያደረገ ነው። ነጋዴዎችንም፣ ሕፃናትንም፣ አዛውንትንም፣ ሽማግሌዎችንም፣ አሮጊቶችንም፣ ወጣቶችንም እንዲሁ እንደ ፍላጎቶቻቸውና እንደ ዝንባሌዎቻቸው ነበር ተቀብለው የሚያስተናግዷቸው። ይህን በተመለከተ ወደፊት በርካታ ምሳሌዎች ስለምንመለከት እውነታውን ከምሳሌዎቹ ክስተት በስፋትና በጥልቀት እንረዳቸዋለን። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሁሉን ሰሓቦቻቸው ተቀብለው ያስተናግዱ የነበሩት ሰሓቦቻቸው በእሳቸው ዘንድ ያላቸውን የላቀ ፍቅርና ውዴታ በሚገልጽ አንደበትና አኳኋን እንደነበር ማስተዋል ግድ ይላል። አንድ ሌላ ቀላል ምሳሌ ላቅርብ። እህቶች ወይም ወንድሞች የሌሉት ማንም ሰው የለም አላህ ሱብሓነሁ ወተዓላ ቀድሞውኑ እንዳይኖረው ካልወሰነበትና ካልወሰነባት በስተቀር። ይሁንና እኛ እህቶች ወይም ወንድሞች ካላቸው ሰዎች መካከል ነን ብለን እናስብና እነዚህን እህቶቻችንንና ወንድሞቻችንን ዘወትር ስናገኛቸው ወይም በተለያዩ የመገናኛ ዘዴዎች በአካል ሳይሆን በርቀት በተወሰኑ ጊዜያት ስናገኛቸው ልናሳያቸው የምንችለው ውስጣዊ ስሜት ምን ይመስላል? አዎ ሁላችንም የምናሳያቸው ውስጣዊ ስሜት እነሱን ምን ያህል ከማንኛውም ሰው አስበልጠን እንደምንወዳቸው፣ እንደምናስብላቸውና እንደምንቀርባቸው ነው። ከዚህ ተቃራኒ በሆነ ሁኔታ የምንቀርባቸው ወይም የምናገኛቸው ቢሆን በእኛና በእነሱ መካከል ሊፈጠር የሚችለውን ግንኙነት ምን እንደሚሆን ማናችንም ስንጠየቅ የምንመልሰው ጥያቄ ነው። ሚስቶቻችንንና ባሎቻችንን እንዲሁ። የዚህ ትምህርት መዘጋጀት ዋና ዓላማም ሰዎች ከሰዎች ጋር በሚኗኗሩበት እና በየዕለቱ በሚገናኙበት ወቅት በመልካም ስነ ምግባርና አኳኋን ለመኗኗር የአላህ መልእክተኛን ዓለይሂ ሰላቱ ወሰላም ታላቅ ተምሳሌት ማመላከት ነው። አላህም ሱብሓነሁ ወተዓላ እንዲህ ብሎናል፣ لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا. ለእናንተ አላህንና የመጨረሻውን ቀን የሚከጅል ለሆነ ሰው አላህንም በብዙ ለሚያወሳ በአላህ መልእክተኛ መልካም መከተል አላችሁ። ሱረቱል አሕዛብ አንቀጽ 21። አላህ ሱብሓነሁ ወተዓላ እኔም በተናገርኩትና አንተም በሰማችሁት የምንጠቀም ያድርገን። ወሰሊ ላሁመ ወሰሊም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.